የእናቷ ሞት ግን አያሳብዳት። ቆይ ጠብቁ እስቲ። አሁን አሞራው ጥሏት ሄድ። ምንም አትሆን። እናቷ ሞተች። ምንም አትሆን። ማልቀሳ ትተዋለች። እስቲ አሞራው ካልታነቁ ነው የምትለው። ከፈጣሪ ጎርጓሪ ብላለች አንዷ። ከፈጣሪ ጎርጓሪ። እኔ ግን እናቴ ልወልድ ብዬ መቼ። ኧረ የኛ ይለያል። የኛ ይለያል። የኛ ይለያል። ከፈጣሪ ጎርጓሪ ምን አለ? አሁንም እድሜሽን እግዚአብሔር በማረፊያው ያድርገው። እግዚአብሔር መቼስ በቃ እረፍት ሰጥቶሻል። አትመለሽ። ምንም አይሆን። ብትጎዳ እሷን የወለደቻት እናት ናት የምትጎዳው። ካረጀችም ትልቅ ሰው ከሆነችም ልጅ የኔ ጌታ ቴንክ ሶ ማች እግዚአብሔር ይስጠልኝ። እሷ ናት የምትጎዳው። እናትየው ናት የምትጎዳው። በስተርጅና መቼስ ልጅ ሲጎድል ከባድ ነው። ወይኔ አመመኝ። እኔ በጣም አመመኝ። ትላንትና አራት ግብዣም ነበረኝ። እዚህ ጋር ቁጭ ብዬ ነው የነገራችሁኝ እና ባይሆን ጥሩ ነበር። ባይሆን ጥሩ ነበር። ፎቶ አለ። አንዳንዴ እኔ በጣም አዝናለሁ። በተለይ ቦምባስቲክ የምትባል ሰውዬ በጣም ዘረኛ ነው። ሲጀመር ከዘረኞችም ዘረኛ ነው። ፎቶ አነሳው እንዲሁም እዘልላት። ያ ፎቶዋን ፎቶዋን ለጥፈ። በተለይ ቦምባስቲክ የሚባል ዘረኛ ቆሻሻ ስለማቅ ያ ዘረኛ አይደለም። ዘር አያዋጣም። ግን ዘርህ ያልሆነውን ለምን ታዲያ ስትለጥፍ አብረ ደግሞ ዘረኛ ካልሆንክ የሟቿንም ስትለጥፍ የአሞራውንም አብረ መለጠፍ ገባ። የደዚንና የእሷን ይለጥፍና ያሰድባቸዋል ቁጭ ብሎ ማለት ነው። አቦ በቤት ይግባ። ለነገሩ በቤት ገብቷል። በቤት ይግባ። ባለፈው ሞቷል አባቴ ነው ምናምን ስትል ነበር። እናቴ ነው ልጆቼ ነው ዘመዶቼ ያልቋል ስትል ነበር። ለነገሩ ቤተሰቦችን ቢያልቁ ምንም ቢያልቁ አንተ አይሰማም። መቼ ይሰማል? አይሰማም። አንተ አይሰማም። አቦ ለቅ ይድፋ ድፍት ያርግ። አንተ ደግሞ ይንቀድልኝ ከዚህ ላይ። በቀደም ጃኒ ሁሉ ጊዜ ያዋለሁ አዶናይን ተውና ጃኒ ያ ጆን ዳንኤል ታውንና ጃኒን አንተ ደንቆሮ ዘረኛ። አሁን ደግሞ ደዚህ ለጥፎ ደዚህንና እናቷን ለጥፎ አስቴት ስጡ ይላል። ይሄ ደንቆሮ አፈር ብላ አፈር ያስበላ ባዶ ዘር ይልቅ ዘር ያሳልቅ። እኔ እንጃ። እኔም በጣም ውስጤ ተናለ በዚህ ሴት ምን እንደሆንኩ አላውቅም። በጣም የተሰማች ተሰማች። ፎቶን አንሳ አልኩት። ግቢ ይለኛል። እባክህ ፎቶን አንሳ። ከዛ ላይ ይገቡና ይሳደባሉ። እንግዲህ ይሄ በቃ ምን አታሳስበኝ። የዛኔ ነው የሚሰሙት እነሱ። እናት የሚያዝኑት ለእናንተ አይደለም። እናትማ እናቴ ይቅርታ ይሉና ጥሏቸው ከሄደው ጋር ነው ሙግታቸው። ይሄ ነው። አያሳዝኑም እነሱ። የምናሳዝነው እናት አይደለም። እነሱ የሚያዝኑት ለምን ጥሏቸው ሄደ፣ ለምን በደላቸው፣ ለምን አረገዘች። እኔ እናቴ በእኔ ነው እንደዚህ ተበሳጭታ እንዲሆነችው ብላው ይሰማት። እሷ እናቴ ቀኑ ደርሶላት ላይቭ ላይ ወጥታ ያ ብሯ የምትሰበስብ ከሆነ ሰብስባ ከአሞራውዬ ጋራ አንበሳውን ምናምን ሰብስባ ያ ከዛ በሚቀጥለው ወልዳ
እናንተ እኔ እንዲያው አንዳንዴ የኔ ልጅ ስማርት ነው። ቆይ ያም ሰው ንቄ አይደለም፣ እኔ ሰው ንቄ አይደለም። አሜሪካን ሀገር ጥሩ ትምህርት ቤት አስተምሬያት እኔ ሰው ንቄ አይደለም። እንደዚህ እኮ የምትውላቸው ልጆች እኮ ከማን ጋር እንደሆነ አይታችኋል። ከሚሉ ሰዎች ጋር ነው የምትውለው። እንዴት ስትሮክ አይዘኝ? እንዴት አይዘኝ? እንዲያው ከብዶኛል፣ ስፖርት ልስራ ወይስ ምግብ ልብላ ስትል ኧረ ተይ። ይሄ የባህል ሕክምና ካልሰለጠኑ ጋር ገባችሁ? ይሄ እስቲ እናት ዳዝያ እስቲ ህጅና እንትን አድርጌ ስትል ይሁን ላይ ለፈውባት ልጄ ጉግል አርጋ ወይ አንድ የተማረው ጓደኛዋ ጋር ሄዳ እንዷ አንድ ትንሽ በቃ እንዴት ነው ሞዴል አርጌ ያሳደግኳት መስዋዕት የከፈልኩባት ልጅ ላይ ከዛ እንዴት ይሰማኛል እንዴት እስቲ ዳዝዬ እንደዚህ አድርጌ እንደዚህ ሁኝ ስፖርት የማይሰራ የሚሉ ሰዎች ጋር ሄዳ ልጄ ስትል ስትሮክ አይደለም መብረቅ ነው እንጂ ውስጥ የሚፈጠረው። እኔ ብሆን አይስኩል እኔ ተቃጥያለሁ። የምፈራው እንዲያውም እሱ ነው። ግን ቢሆንም የሆነ ስቴፕ ግን ሞ ፖለቲካ ሊሰሩበት ኢትዮጵያ ውስጥ የሚገኝ ዶክተር ግን በጣም ይገርመኛል። ሰው ሄዶ ታክሞ መዳን የማይችልበት ይሏቸዋል። ስትሮክ ከሶስት ጊዜ ሳታውቁት እንደሚመታ ታውቃላችሁ። እኔ እየሄድኩ ነበር ሁሌ ስትሮክ አለኝ ተመትቻለሁ አልተመታም ይስቅ ነበረ ሰውዬው። ምክንያቱም አይታወቅም። ለሁለትና ለሶስተኛ ጊዜ አንዳንዴ አይታወቅም። የመጨረሻው ነው የሚታወቀው። ኃይለኛው ሰዓት ሲደርስ ነው የሚታወቀው። እንዴት ሰው ኢትዮጵያ ውስጥ ግን ኖቲስ አድርጋችሁታል?